ውድድሩ ሴዶ ፈርቷልና ውድድሩ ቀርቷል ተብሎ እየተወራ ነው። ሴዶ ማርሻል አርት ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ካሪየር ስለማይኖረኝ ፋይቱን አልቀበልም እንዳልክ ደርሶኛል። ስማ አይደለም እንደዚህ በቲክቶክ ሴዶ ፈርቷል ብለው ማስወራት አይደለም ቂጥላይ ቂጥ ትልቅ አይደል ሚስተር እንቁራሪት ቂጥላይ ብጽፈው ደረት ላይ ሴዶ ፈርቷል ብለው ብጽፍ ያቺን 10 ሚሊዮን ብር ሳልቀበል ፋይት የለም ማለት ነው። ሼሞኒ ኤቭሪዋን ለሀገር ምናምን ያልኩት በራስ ምንም ሳትተማመን እንደሆነ አሁን ገብቶናል። እናንተ 200 ሚሊዮን ብር በኔ ልሰሩ 10 ሚሊዮን ብር አምጡ። you have no belief in yourself in your martial arts ከዚህ በኋላ እንደውም አንተ ማርሻል አርት የሚባለው ነገር ካፈሰታ አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። በትኬት 10 ሚሊዮን ብር አምጡ ብዬ ስጠይቃችሁ መጣህና አንተ እንቁራሪት የምታስበው ያው በቂጥህ ነው እንጂ በአይምሮ ብታስብ ኖሮ እንደዚህ የነሱ አሽክራት ሆነ ነበር። መጣህና ሴዶ ፈራኝ ብር ጠየቀ ላልጠየቀ ነው ግን ስማ አንተ ብሎ የሚገባ እኮ ማንም የለም። ይሄ ውድድር ሴዶ ተብሎ ነው ውድድሩ የሚካሄደው ማለት ነው። ስለዚህ ዓለም ሙሉ ከመጣ ሴዶ ጥቅሙን ማግኘት አለበት ማለት ነው። እንደሚሸነፍ ስላወቀ የሚችለውን ያህል ብር ለማጠራቀም ሞክሮ አንሪሊስቲክ የሆነ ነገር ይሄ ነገር ላይ ከናወነ ያደረገው መላው ህዝብ ፊት ለፊት አንተነኝ ጋይስ አይን ረዲ ስለዚህ ውድድሩ የቀረው 10 ሚሊዮን ብር አንሰጥም ስላሉ ነው። ግን ይሄ 10 ሚሊዮን ብር መሰጡ ከሆነ በትኬት አሁንም እኔ ሬዲ ነኝ። ብር ግን ካልሰጣችሁ ገደል ግባ እያንዳንድ ማለት ነው። አንተ ከፈለክ ቂጥ ላይ ሴዶ ፈርቷል፣ ግንባር ላይ፣ ቦርጭ ላይ፣ እምብርት ላይ አጽፈ ውስጥ ልብስ ላይ ራሱ አጽፈ መሄድ ትችላለህ ማለት ነው። አገኘኝ አበሻ ይሄ ነው በቃ እውነታው። ዝም ብላ አትንጫጫ። ብር ሳልቀበል መቼም አልገባም ማለት ነው። ለምን እኔ ውድ ነኝ፣ ዋጋዬን አውቃለሁ ማለት ነው። አገኘኝ ሌላው ገደል ሊገባ ይችላል። ዩጋራ አማኪን ኮንትራት ይዘቶች ስለ ብዙ ነገሮች በጣም ረዘም ላለ ሰዓት ውይይት አድርገናል። በጣም መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻለም። ውል ላይ ግን ባለ መስማማታችን ምክንያት ከሴዶና ጆኒ የሚያደርጉት ፋይት አይኖርም ማለት ነው። ስለዚህ ለጆኒ ሌላ ደግሞ የተሻለ ፋይተር እንፈልግለታለን ማለት ነው። የእናንተ ሀሳብ ምንድነው? ከማን ጋር ጆኒን ፋይት እናድርግለት? ይህንን ሀሳባችሁን በኮሜንት ላይ አሳውቁን።